ካሮትን ተጠቅሜ የጾም ምንቸት በዚህ መልኩ ሰርቻለሁ። መጀመሪያ ዘይቱን ካጋልኩትኝ በኋላ ያዘጋጀሁትን ሽንኩርት ከትቼ ትንሽ ጠበስ አድርጌዋለሁ። ከዛ በርበሬን የጨመርኩትኝ በርበሬው እንዳያቃጥል በደንብ መቁላላት አለበት። እሱንም ትንሽ ካቁላላሁትኝ በኋላ በጁሰር ፈጭቼ ነው ቲማቲም የጨመርኩትኝ። ቲማቲሙንም አብሬ አብስያለሁ። ከዛ ዋና ግብአት የሆነውን የተፈቀፈቀ ካሮት ነው የጨመርኩትኝ። እሱንም በምታዩት መልኩ እያበሰልኩት ነው። እንዳይዝብኝ ውሃ ጠብ እያደረኩኝ በደንብ ካበሰልኩትኝ በኋላ ነጭ ሽንኩርት ጨምሬ የሚበቃኝን ያህል ውሃን የጨመርኩትኝ። ውሃው እንደ ፍላጎታችሁ ነው። እኔ ትንሽ ወፈር አድርጌዋለሁ። ውሃውን ትንሽ ነው የጨመርኩትኝ። ከዛም በኋላ ለማጣፈጫ እንዲሆነኝ የተፈጨ ኮረሪማ፣ ቁንዶ በርበሬ፣ መከለሻ፣ ጨው አድርጌ በደንብ ካዋሃድኳቸው በኋላ የተቀቀለ ድንቹን ከትቼ የምንቸቱን ጣዕም እንዲወስድ ትንሽ እሱንም አብሬ አብስያዋለሁ። በምታዩት መልኩ በጣም ቆንጆ ሆኖ ደርሶልኛል። በጣም ነው የምትወዱትኝ፣ ሞክሩት። ለቁርስ አማራጭ የሚሆን ቆንጆ ጨጨብሳ እስቲ አብረን እንስራ። 1 ኩባያ የሚሆን ፉርኖ ዱቄት፣ 1 የሻይ ማንኪያ ጨው፣ 2 የሻይ ማንኪያ ስኳር፣ 1 የሾርባ ማንኪያ ዘይትና ግማሽ የሻይ ማንኪያ የሚሆን ኮረሪማ እንዲሁም ደግሞ 1 ኩባያ የሚሆን ውሃ አድርገን በዚህ መልኩ ቀጠን አድርገን እንመታውና መጥበሻችንን እንዳይዝብን ትንሽ ዘይት አድርገን ከጋገርን በኋላ ከላይ መጠጥ ሲልልን በዚህ መልኩ እንገለብጠዋለን። ከዛ ያገለባበጥን ቆንጆ አድርገን ካበሰልን በኋላ በምንፈልገው ሳይዝ ቆራርጠን ዘይት ወይም ደግሞ ቂቤ አድርገን እኔ ቂቤን የተጠቀምኩትኝ ትንሽ በርበሬ አድርገን በዚህ መልኩ እንቀላቅለዋለን። እንቁላል ደግሞ ሲኖረው በጣም ቆንጆ ስለሆነ እንቁላላችንን አዘጋጅተን ትንሽ ሰሊጥ ላዩ ላይ እንዲሁም ደግሞ እርጎ ስናደርግበት በጣም አሪፍ ስለሚሆን እርጎ አድርገን እንደዚህ ቆንጆ አድርገን መመገብ እንችላለን። ሞክሩት። ስፔሻል ሽሮ ነው ዛሬ የሰራሁት። እንዴት እንደሰራሁት ላሳያችሁ። መጀመሪያ ዘይቱን ካጋልኩኝ በኋላ ያዘጋጀሁትን ሽንኩርት ጨምሬ በምታዩት መልኩ ሽንኩርቱን ወደ ማብሰል ነው ሄድኩት። ከዛ ሽንኩርቱ እንደዚህ በደንብ ጥብስ ብሎ ከበሰለልኝ በኋላ ውሃውን ከለስኩትኝና ቀጠን አድርጌ ሽሮውን መታወት ሲንተከተክ እንዲወፍር ብዬ ከዛ እንደዚህ በምታዩት መልኩ ሲወፍርልኝ ጫው፣ ነጭ ሽንኩርት እንዲሁም ደግሞ ቂቤ አድርጌ ያዘጋጀሁትን እንቁላል ሽሮ ላይ ጨመርኩኝ። ከዛ እንደዚህ ቆንጆ ሆኖ እየበሰለ ወፍር ብሎልኛል። ልክ ላወጣው ስል በረጃጅሙ የተከተፈ ቃሪያ ጨምሬ እንደዚህ ቆንጆ ሆኖ ደርሶልኛል። በጣም ነው የሚጣፍጠው። ትወዱታላችሁ። ሞክሩት። ይመቻችሁ። ባይ። ወገብ የሚጠግን ቁርስ እስቲ አብረን እንስራ። እዚህ ጋር የተጠቀምኩትኝ እርጥቡን ቡላንም ይበቃኝን ያህል ቀንሼ ከበጠበጥኩኝ በኋላ ቆሻሻ ሊኖረው ስለሚችል አጠለልኩትኝ። ከዛ አስቀድሜ ውሃ ጥጄ ነበረ። ሲፈላልኝ ትንሽ ጨው አድርጌ ያዘጋጀሁትን ቡላ ጨምሬ በምታዩት መልኩ እያማሰልኩት ነው። እጃችሁ በጭራሽ ማረፍ የለበትም። ትንሽ ካረፈ ጓጉሎ ትንሽ አፍ ላይ ጠጠሬ ማለት ነገር ይኖረዋል። ከዛ ሞቅ ያለ ውሃን የጨመርኩትኝ እያበሰልኩት ነው። ድጋሚ እዚህ ጋር ትንሽ ውሃ ጨምሬበታለሁ። ውሃው ሞቅ ያለ ነው መሆን ያለበት። በምታዩት መልኩ ቆንጆ ሆነ ደርሶልኛል። ከዛ ያዘጋጀው ሳህን ላይ ጨምሬ ቂቤና ትንሽዬ ሚጥሚጣ አድርጌ እንደዚህ ቆንጆ አድርጌ አሰናድቸዋለሁ። ከዛ አቅርቦ ማጣጣም ነው። ይመቻችሁ። ባይ